የምትኖሩበት ሀገር ዩኤስኤ ነው? ሃይስኩል ጨርሳችሁስ ወደ ዩኒቨርሲቲ ወደ ኮሌጅ የመሄድ ፍላጎት አላችሁ? እንግዲያውስ ስለ ኤስኤቲ ፈተና ሰምታችሁ ይሆናል። በዛሬ ቪዲዮ ኤስኤቲ ፈተና ተፈታኞች ለሆናችሁ ተማሪዎች የሚሆን ወሳኝ የሆኑ ስለ ኤስኤቲ ማወቅ ያለባችሁን ነገሮች የምነግራችሁ ይሆናል። እስከ መጨረሻው ተከታተሉ። ኤስኤቲ በዋነኝነት አሜሪካ ላይ ባሉ ዩኒቨርሲቲና ኮሌጆች ልክ እንደ የመግቢያ ፈተና ሆኖ የሚሰጥ ፈተና ነው። ይህ ፈተና ተማሪዎች በኮሌጅና በዩኒቨርሲቲ ደረጃ ለመማር ዝግጁ መሆናቸውን የሚለካ ትልቅ ፈተና ነው። ፈተናውን የሚፈትነው ኮሌጅ ቦርድ የተባለ የዩኤስኤ ተቋም ነው። ይህ ፈተና አብዛኛውን ጊዜ የ11ኛና የ12ኛ ክፍል ተማሪዎች ይወስዱታል። ኢንተርናሽናል ተማሪዎችም በስፋት የመማር እቅድ ካላቸው ፈተናውን ይወስዳሉ። ፈተናው ላይ 2 ሴክሽኖች ያሉት ሲሆን አንደኛው የእንግሊዝኛ የማንበብና የመጻፍ ችሎታችሁን የሚለካ ሲሆን ሁለተኛው ደግሞ የማትስ ችሎታችሁን የሚለካ ነው። ፈተናው ላይ የምርጫ ጥያቄዎች ያሉ ሲሆን የሚወሰደው ደግሞ ኮምፒውተርን በመጠቀም ነው። የፈተናው ስኮር ከ400 እስከ 1600 ነው። አለፈ ወደቀ የሚባል ነገር የለም። ነገር ግን ወደ ኮሌጅና ወደ ዩኒቨርሲቲ ገና ልትገቡ በር ስታንኳኩ በውጤታችሁ ላይ በመመስረት እንደምትገቡና እንደማትገቡ ሊወስኑባችሁ ይችላል። ብር ከፍላችሁ እንኳንም ቢሆን ማለት ነው። ስለዚህ ከፍተኛ ውጤት ማምጣት ከተፈታኞቹ ተማሪዎች የሚጠበቅ ነው። ደስ የሚለው ደግሞ ከፍተኛ ውጤት ካስመዘገባችሁ ስኮላርሺፕ ማለትም በነፃ ትምህርታችሁን የምትማሩ ይሆናል። ነፃ ማለት በአመት ከ20 ሺህ እስከ 60 ሺህ ብር ምናልባት ከመክፈል ነፃ ማለት ነው። አንዳንድ ኮሌጅና ዩኒቨርሲቲዎች ላይ ደግሞ የፈተናው ውጤት ለመመዝገብ ምናልባት ላያስፈልጋችሁ ይችላል። እኔም አሁን ላይ 11ኛ ክፍል በመሆኔ በበኩሌ ለዚህ ፈተና እየተዘጋጀው ነው። አብራችሁ ማጥናት የምትፈልጉ ከሆነ በሚቀጥሉት ቪዲዮዎች ስለ ኤስኤቲ ፈተና አንዳንድ ርዕሶችን እያነሳን አብረን የምናጠና ይሆናል። የዛሬዋ ቪዲዮ ከተመቸችችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ አዳዲስ የሆኑ ቪዲዮዎችን ስንለቅ ፈጥኖ ለየራሳችሁ እንዲደርሳችሁ ከፈለጋችሁ ከታች ሰብስክራይብ የምትለዋን ብትመጫን እንዳትረሱ። ፈተናው ግን ከባድ ነው የሚመስለኝ። በቀጣይ ቪዲዮ ምናይ ይሆናል።